ስለመልካቸውና ስለውበታቸው ብለው የወለዱትን ሕፃን ጡት የማያጠቡ ሴቶች እንዳሉ ታውቃላችሁ። እቤት ውስጥ ስራ የማይሰሩ ለምን ሲባል ጥፍሬ ይበላሻል ብለው ማለት ጣዖት ይሄ ነው። አንዳንድ ሰው እኮ መልኩ ጣዖቱ መልካቸውን የሚያመልኩ አሉ። እጃችን ላይ ባሉ ሶሻል ሚዲያዎች ዜና እያለን የምናየው የሰው እልቂት የሰው ሞት አይደል? ፎቶ የምንለጥፈው ሰው ሲታረድ ሲሞት አይደል? ብዙ ላይክና ሼር የሚበዛው እሱ አይደለም? መከራ እኮ ነው። ህይወት የሚገኝበትን ቲክቶኩ ላይ የምንመለከተው ህይወት የሚገኝበትን አይደለም። ፌዙን፣ ቀልዱን፣ ቧልቱን፣ ሳቁን፣ ልፊያውን፣ ድሪያውን ነው። ብዙ ተመልካች ያለው እሱ ነው። የ30 ደቂቃ ስብከት የመስማት ወኔ የለን። የ3 ደቂቃ ቀልድ ነው ብናየው። ባጭሩ ንገረኝ ነው የምንለው። የሆነ ቁም ነገር እንኳን ሲነገር እመቤታችንን ተቀብለናታል፣ የአምላክ እናት መሆኗን እናምናለን ያሉ እሱማ ሴጣንም ያምናል። ካመንክ መቀበል ነው እናትነቷን። እናቴ ብሎ መጥራት አማልጅኝ ለምኝልኝ ማለት ነው። መልካቸው ጣዖት የሆነባቸው ሰዎች አሉ። ጾሙ፣ መጸለዩ፣ መጋደሉ ወሳኝ ነው። ሃይማኖት ብቻውን አይደለም፣ ምግባር ያስፈልጋል። ንስሐ መግባቱ፣ የቀሙትን መመለሱ፣ ከተጣሉት ጋር መታረቁ፣ የበደሉትን መካሱ እሱ ነው መንገድ ማለት እሱ ነው። እሱን እያደረጉ መጠበቅ ነው። የምስጢር ባለቤት ፈጣሪያችን ምስጢሩንና ጥበቡን እንዲገልጥልን በድጋሚ መልካም ፈቃዱ ይሆንልን። የምዕራቡ ዓለም የፕሮቴስቱ ዓለም ማለት ነው በቅዱሳን አያምኑም። በእግዚአብሔር እናምናለን ግን በቅዱሳን አናምንም ነው የሚሉት። በቅዱሳን አለማመናቸው ምክንያታቸው ብዙ ነው። የመጀመሪያው ቅዱሳንን ማንሳት፣ ስለ ቅዱሳን ማስተማር እና በቅዱሳን ስም መማፀን። አሁን እመቤታችን ቅድስት ድንግል ማርያምን የሚተካ ቅዱስ የለም። ግን እመቤታችን ቅድስት ድንግል ማርያምን በተመለከተ በጣም እንወዳታለን ይላሉ። የጌታ እናት ናት፣ እናንተ እንደምትወዷት እኛም እንወዳታለን ይላሉ። እኛ እንደምንወዳት አይደለም የሚወዷት፣ መጽሐፍ ቅዱስ በገለጣት ልክ እንገልጣታለን ይላሉ። መጽሐፍ ቅዱስ ላይ ባለው መጠን እናምናታለን። 1000 ጊዜ የእመቤታችን የቅድስት ድንግል ማርያም ስም ቢጠሩ ግን ለምኝልን አይሏት። እመቤታችንን መለመን አትችልም ነው የሚሉት እነሱ። አማልጅን አይሏትም፣ ማማለድ አትችልም። በቀጥታ ወደ ጌታ መቅረብ እያለ ፍጡራንን መሃል ማስገባት ምን ያደርጋል ነው የሚሉት። የሚያሳዝነው ግን እመቤታችንን ለምኝልን ብለው አይማጸኑም። አንድ የሚያስተምራቸውን ወይም ማስተማሪ ነኝ ብለው በአደባባይ የቆመውን ሰው ግን ጸልይልኝ ይሉታል። ለሱ ማለት ነው። ደግሞ እንድጸልይላችሁ ከፈለጋችሁ እዚህ ስር በሚሄደው አካውንት ጣል ጣል አድርጉ ይላል እሱ ማለት ነው። በጸሎት እንድትታሰቡ እንዲህ አይነት የእንግዳ ማረፊያ አለ። እዛ ውስጥ ሰፊ የጸሎት አገልግሎት አለ። እንጸልይላቸዋለን፣ እጅ እንጭንባቸዋለን ይላሉ። እነሱ መጸለይ ከቻሉና መለመን ከቻሉ እነሱ ምንነታቸው ያልተረጋገጠ ማለት ነው በምድር ላይ እስካሉ ድረስ ጽድቃቸው ኩነኔያቸው ያልተረጋገጠ ሰዎች እናማልዳለን እንጸልያለን ካሉ ጌታን ወልዳ የሰጠችን ንጽሕተ ንጹሐን ቅድስተ ቅዱሳን የምትባል እመቤታችን ቅድስት ድንግል ማርያም እንዴት ነው ማትለምነው ነው ጉዳዩ። ሌላው ሰው ላይ የሚጠቅም ነገር ተገፍቶ ወይም ተጥሎ ያ ሰው አሽቀንጥሮ ከጣለው በኋላ